بسم الله الرحمن الرحيم. اللهم ارزقنا محبة النبي صلى الله عليه وسلم. النبي صلى الله عليه وسلم هو الذي علمنا المحبة، وهو الذي علمنا كيف نحب، هو الذي أعطانا حب الله بيده، هو قاسم محبة الله في القلوب. فاعلم يا أخي الكريم أننا مهما أحببناه صلى الله عليه وسلم لا يبلغ أدنى شيء من حقه، لأن محبتنا كلها منه وإليه، فهو الذي قسم لنا المحبة، وبه عرفنا معنى الحب الحقيقي، ولذا لا نستطيع أن نحبه حقيقة محبته صلى الله عليه وسلم. እንግዲህ ነቢያችን አለይሂ ሰላቱ ወሰላም ፍቅር ያስተማሩ እርሳቸው ናቸው። ፍቅር እንዴት ማፍቀር እንደሚቻል ያስተማሩን፣ እንዴትም እንደምናፈቅር ያስተማሩን እርሰው ናቸው። የአላህን መሐባ የአላህን ረሕመት በእጃቸው የሰጡን ነቢያችን አለይሂ ሰላቱ ወሰላም ናቸው። የአላህን መሐባ አከፋፋይ ነቢያችን አለይሂ ሰላቱ ወሰላም ናቸው። ስለዚህ ወንድሜ ማወቅ ያለብን ነገር ምንድን ነው? መልእክተኛውን ሰለላሁ ዐለይሂ ወሰለም ምንም ብንወዳቸው፣ ምንም ብዙ ብንወዳቸው ለእርሳቸው ከሚገባው ትንሹ እንኳን መድረስ እንደማንችል፣ ምክንያቱም የእኛ መሐባ ከእርሳቸው ወደ እርሳቸው የሚሄድ ስለሆነ ከእርሳቸው ከተከፋፈልልን መሐባ ከፊሉን የምንሰጠው ስለሆነ፣ ስለዚህ የከውኑ የመሐባ አከፋፋይ ቢወደድ እንኳን ሐቂቃው ሊወደድ ፈጽሞ አይችልም ማለት ነው። እርሳቸው ነው የመሐባ አከፋፋይ። መሐባ ምን እንደሆነ ያወቅነው በእርሳቸው ነው። አላህ ሱብሓነሁ ወተዓላ የእርሳቸውን መሐባ አላህ ይረዝቀን።